ከሌባ ጋር መኖሩ ማለት ነው። ከሌባ ጋር ነው ወይ መኖሩ? እግዚአብሔር ባረገሽ ማለት ነው። አንቺ ቶሎ በይ እስኪ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ዛሬ ለብቀላ ነው ብቻ የመጣሁት እና ዛሬ የመጣሁበት ምክንያት ምንድን ነው? ቤት ላይ የሆነ ብር ጠፍቶኛል ብዬ ቅውጥ አድርጌው ፍቅረኛን ፕራንክ ላረጋት ነው። ከዚህ በፊት ያው ታውቃላችሁ እስካሁን ድረስ እሷ ነው ፕራንክ ስታረገኝ የነበረው። ጨጓራዬን ልጠው ጨርሰዋለች። እንግዲህ እስቲ በእኔ ደግሞ ተራዬን እነዛ ጠቅለል አድርጌ የሰራችኝን ፕራንክ በአንዴ ላካክሰው ነው ዛሬ የመጣሁት። እናንተም አግዙኝ ሰብስክራይብ በማድረግ ገባ እያላችሁ እያያችሁ አበረታቱን። አሁን ገብቼ ጉዷን ነው ማፈላላት። ተከታተሉ ጋይስ። ቤት ስገባ ማለት ነው ቡና ልጠጣ ጎረቤት ወጣለች እና አዘጋጅ ጨርሻለሁ ምናምን። እዚሁ ነው የሚቀመጠው አታዩ ብዬ ተስፋ አደርጋለሁ። ስገባ እንቀውጠዋለን ነው የምላችሁ። በቃ ዛሬ የመጨረሻ እንዳለ በቃ የሰራችኝ ግፍ ባንዴ ነው እንትን ብለው እና ጋይሶች ይህን አካውንት ሰብስክራይብ በማድረግ ቤተሰብ የሆኑ ጥሩ ነገሮችን እናሳያችኋለን። ተከተሉ እንግዲህ። ስንት ሰዓት ነው ቡና? ተወደደ በቃ ሸንኮራ ግላስ በባዶ ልጅ ነው ቡና ጠጥተሽ መጣ? ከምን በላው ያጠበቅ እሺ አበላ አራኔ በልቻት ነሬም አንተ እንዳሰብረው ምኑ አይሰበርም። ምኑ አይሰበርም። ሹሪቲ እና የሆነ የሚሄድበት አለ። ልወጣ ነው መጣል የት ነው? የሆነ ቃል አመጣል ማለት ይላክታል። ምን አይነት ቃል? ቃል ፍት ከምትነግሪኝ ነበር መጣል ማለት ነው። ማርያም እንዴ ላንተም እንደዚህ አሁን ዛሬም ላንተም ጥላኝ ነው ዛሬም ጥላኝ ነው ብቻ ነበር እንሽንፈ ኧረ ቆይ መጣሁ ዘረሽን ባለው በስማም ተስከብታ ዳምላት አሜን። ካልሲስ ታጥቧላ እሺ ሱሩ ወቀቤ ለበቃ ከዚህ ውስጥ ብር አስቀምጬ ነበር። የታረክሽ ብር ነው አለ የኔ ያረክሽው ማለት እኔ እንትና እኔ አላውቅም። ወደ አይደል አውልቄ ሰጥቶሽ የምሬ ነው። ኧረ እባክሽ እንዴት ተጀመረ ነው? እንዴት ተጀመረ ወይ እኔ ምንድን ነው የምታወቅሽኝ? ብር ነበር እዛ ውስጥ የት ሄደ? አንተ ሌላ ቦታ ታስቀምጥከው ፈልገህ ማለት እንዴ? ምን ማለት ነው? እኔ ሳደም ምንም ነገር አልነበር ብር ምናምን አልነበር ጀመረ። እኔ በምን የሆነ ነገር እያማረኝ አይደለም እዚህ ቤት ይጎነ አይደለም የምሬ ነው። አትሳቂ። ምንድን ነው ማለት አልገባኝም። አባባል ከዚህ በፊትም የሆነ ብር ጠፍቶኝ ሁለቴ እንደዚህ ብር ጠፍቶኝ ዝም ብያለሁ። አላ እንትን ላለ ማለት ድጋሚ አሁን ደግሞ በዛ ላይ ደግሞ ለቤት ኪራይ የምከፍለው ብር ነው። ለቤት ኪራይ የምከፍለው ብር ነው። ወሰሽ ያልከኝ ነው ዳዲሽ
ሌላ ቦታ ካስቀመጥከው ፈልግ ያማል እንዴ? ምን አይነት ብር ነው የሚወስደው? ምን ያደርግልኛል? ሲጀመር እኔ አንተ ማታውቀው ብር እኔ ከየት ይመጣል? ቀልደን ጭራሽ ቤት ኪራይ ሁሉ ነው የሚወስደው። ምን አደርግበታለሁ? እሺ ነገር አይተሃል? ይሻላል እንደዚህ ያዋጣ። አሁን ብሩስ ምን ነው ማለት አንቺ ብሩስ የናረግሽው አንተ ወሰኝ ያየህ እኮ ነው። ምን ከዲቫ ጋር ነው የሚለው? ሌባ ነሽ። እየቀለድክ ነው? ሌባ ጀመር። ትናንትና ብር የለኝም ብለሽኛል ነበር። አሁን እዚህ ጋር ሁለት ነው የሚለው። እዚህ ጋር 100 አለ፣ 600 ብር 700 ብር አለ። እዚህ ቤት ነው የምትለው ብር አሪስኩም ያልሻ ዛሬ አልተጥማ ከሌባ ጋር መኖሩ ማለት ነው። ከሌባ ጋር ነው ወይ መኖሩ? በጣም ተስፋኝ ያማል እንዴ? ምንም ተራረም ተናገረው ነገር በቃ ማለት ነው። ጀዝባ ሲስተም ነው እኮ ብር ሲኝ ምን ብር ነው እኔ ሌላው ተቀመጥ ፈልግ ወይ ደግሞ ሌላ ኪስ ውስጥ ካለ ያልታጠበ ወይ ልብስ ላይ ነገር አለ። ወረቀቱ ላይ ነበር አውቀህ ነው ጀመራ አውቀህ ነው ትላለች። እንደኛ አውቄ ካንቺ ጋር ሽልክ ኪሶች ውስጥ አትግቢ ለምደሻል። እዚህ ኪሶች ውስጥ ነው ኪስ እየበረበርሽ እኔ ስታጥቢ ሁላ ስንት ነው የምበረብረው? ለምንድን ነው የምበረብረው? ኪስ ይበረበራል። ትልቅ ሰው አይደለች። የምሬን ምንድን ነው ቀኑ ማለት እኮ ብር እዚህ ኪስ ውስጥ ነበረ እና ማን ወሰደው? አንቺ ካልሽሽ ማን ብር ወሰደ ነው? እና ማን ወሰደሽ? እኔ ሳጥን ምንም ብር አላየሁም። ያማን እንዴ ምንም ይሁን ያማን እንዴ እኔ ላንቺ ካልተማመን ማን ሊተማመን? በረከት ይቆጫል። ሌላ ቦታ አስቀምጠህ ከሆነ ቼካስ እግዚአብሔር ባረገሽ ማለት ነው። አንቺ እስከ ዛሬ ድረስ ራሱ እኔ ስንት ይጠፉብኝ በቃ ድንገት አስፈልጓት ይሆናል ዝም የሚልሽ አንቺ ዝም ስል ብሩ ያለኝ ሁሉ ጥር ቢያንስ ትንሽ አታስቀምጪ? በረከት የምርን ተወው። አዝሚን በጣም ያዝም ሁለተኛ አትንኪኝ ነው እንደዚህ አትንኪኝ። አንተ የምር ተወው። ሰማይ ሌላ ቦታ አስቀምጠው እዛ ሳጥን ውስጥ የምናስቀምጥበት ቦታ ቼክ አድርግ። የት ነው ማስቀምጠው? ነው ቼክ አድርግ። ኪሴ ውስጥ ነበር አልኩሽ። ለምን ሲጀመር ያስቀው ማለት ያስቀው ኪሴ ውስጥ ለምን ከተትከው? ብር ነው በበከ ላይ ነበር እኔ እንትን ያልኩት። ዛሬ ደግሞ የሆነ ቃል ይመጣል ከባንክ ከመውጣ በቃ እንትን ልበባ ብዬ ልወጣ ስለ የለም እና ማን ነው ስለዚህ ሌላ የሚገባ ሰው አለ? የምታመጪው ሰው አለ? ሌላ ንገሪኝ። እኔ ውጭ ስወጣ የሚመጣ ሰው አለ እዚህ ቤት? ይቆጫል ወይስ እኔ ስወጣ የሚመጣ ሰው አለ እዚህ ቤት? አይ ሲፈልስሽ ታለመንደሽ ሌላ የሚመጣ ሰው አለ? እነሱን ነገር እኔ ተከራይ ነው የምጠይቀው። እግዚአብሔርን የምትናገረውን ነገር ነው። እግዚአብሔርን ያሟል እንዴ እኔ ሳጥን ምን አንተ የምንገኝ አይደለም እንዴ? እኔ ሳጥን ምንም አይነት ምንድን ነው እሺ፣ ከዚህ በፊት ጠፍቶ ይመጣል። በቃ እኔ አውቄ ዝም ብሎ ብሩን ስጪኝ። እኔ እዚህ ጋር ያስቀመጥኩበት ነው በቃ ኪሴ ውስጥ ነበረ። አሁን ሳው የለም በቃ እንደውም ማታ ላውጣው ብዬ በቃ ምንም የትም አይሄድም ምናምን ብዬ ነው ዝም ያልኩት። እጠይቅሻለሁ ብዬ በዛ ላይ ጾመኝ ምንሽ ነው የምትጾመው? ሄሪስ ምን አይነት ሰው ጋር ነው?
ስጪኝ ብሩሽ እኔ እንጣላለን። ብሩሽ ቶሎ በይ ቶሎ በይ እስኪ ስጪኝ። ምንድን ነው አታስመስይ? ያዙን አታስመስይ። ተነሽ አንቺ እንዳልመጣሽ ተነሽ። እንዳልመጣሽ ተነሽ። አትውጫትም ዛሬ ከዚህ ቤት አትውጫትም። ብር ሰጥናት እኔ አንተ ብር ምን ሊያደርግልኝ ነው የምወስደው? ማለት ምን ሊያደርግልኝ ነው? እኮ አሁንም ተራሪ በፊት መልሽልኝ እኮ አንተ የማታውቀው ነገር እዚህ ቤት ውስጥ ምን የሚወጣ ነገር አለ እኮ። እስኪ እኔም ጀሌላ ምን ያደርግ ይሳል ነገር ነው ታውቃለህ። እኔ ብሩ ነኝ ብሩ ወይ አሁን ብሩስ እኔ ምን ብር አላየሁም። በረከት እግዚአብሔር ስርዓት ማርያም ነው እንዴ? አንቺ ምን ማለት ነው? ብር አላየሁም ማለት ካልና ከንቺ እሺ፣ ሌባ ገብቷል ነው? ሌባ እየገባ ነው ቤታችን ላይ ቤታችን ላይ ሌባ እየገባ ነው። በቃ እኔ አላውቅም። እኔ ምን ማውቀው ነው? ምን ማለት ነው? ሽፍቃት ወይ እንደዚህ ነይስ አንቺ ምንድን ነው እስከ ዛሬ ድረስ እኔ ምን ያለሽ ነው ሳይበቃሽ? በቃ ፕራንክ ነው። እኔ ፕራንክ ስሰራ ነግሬሻለሁ። ፕራንክ ስሰራ እኔ እና ማለት ነው ተሳክቶልኛል ነው የምላቸው። እንደኔ ሳካለት የለም። ርቦኛል አበኝ ብሬናጭሽ አንተም ብሬና እንዴ አንቻቄ ነው ወደ ቪዲዮ ማለት ነው። እንደዚህ አይነት ቀላል እንደምታማን አድበክ በቀደም ምንድን ነው ያለሽ? እኔ ምን ታረኩ? ምን ስራ ብለሽ ጥርጥሽ በምሳ ሰዓት በጾም ሰዓት ላይ አይደል ከሌላ ሰው እየተጀናጀንሽ እኔ እንደኔ የተናደደ የለም። ጋይስ ተሳክቶልኛል። ይሄን አካውንት ሰብስክራይብ እያደረጋችሁ አበረታቱን። እወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ።